ሄሎ አጥናፉ ደግፈ ይባላለሁኝ። ዳታ ከሰበሰብን በኋላ ዳታችንን ለሚመለከተው ለመላክ ኤክስፖርት ማድረግ አለብን። ኤክስፖርት ለማድረግ እንዴት አድርገን ኤክስፖርት እናደርጋለን የሚለውን እናያለን። በዚህ መሰረት አፕሊኬሽኑን እንከፍታለን። ከከፈትን በኋላ ልክ እንትን ስንል ልክ ስንከፍት ኮንቲኒው ዊዝ ኦፕን ፕሮጀክት ክሬት ኒው ፕሮጀክት የሚል አለ። ከዚህ በኋላ ክሬት የሚል ነገር አይሰራም። ያለውን ነገር ነው የምንልከው። የሰራነውን ነገር ስለሆነ የምንልከው ኮንቲኒው ዊዝ ጌጫ ጂኦሎኬሽን ነው የሚለው ወይም ሌላ እዛው ሰርቻ የተቀመጠ ካለ ኦፕን ፕሮጀክት ብዬ እዛው ውስጥ ገብቼ ፈልጌ ነው የሚልከው ማለት ነው። ስለዚህ ኮንቲኒው ዊዝ ጌጫ ጂኦሎኬሽን የሚለውን ከፍታለሁ። ልክ ከከፈትኩ በኋላ ሜኑ ላይ ሄዳለሁ። ሜኑ ላይ ሄጄ እዚህ ውስጥ ኤክስፖርት የሚል አለ። ኤክስፖርት የሚለውን ፈልጋለሁ ማለት ነው። ኤክስፖርት ፕሮጀክት የሚል እዚች ጋር አለ። እሱን ነካለው። ሌሎች ዝርዝር ነገሮች አሉ። እዚህ ጋር ፕሮጀክት የሚል አለ። KMZ የሚል አለ። KMZ ማለት ከጉግል ኤርዝ ላይ ያለ KMZ ወይም KML በሚል ይታወቃል። ጉግል ኤርዝ ላይ ሌየር የሚገለጽበት ነው። ይሄ ደግሞ የሼፕ ፋይል ነው። ሼፕ ፋይል ያው በፖሊጎንም በላይንም በፖይንትም ሊገለጽ የሚችል የጂአይኤስ ላይ የምንጠቀምበት ዲስፕሌይ አድርገን የምንጠቀመው መረጃ እንትን ነው። ጂኦ ጄሶን የሚልም አለ። CSV ስፕሬድሺት ጂኦ ፓኬጅ የሚሉ GPX የሚሉ ነገሮች አሉ። ስለዚህ እኛ ቀጥታ ፕሮጀክት የሚለውን እነካለን። ፕሮጀክት ብለን ሲነካ የመረጥነው ጌጫ ጂኦሎኬሽን መሆኑን ያውቃል። ቀጥታ ይመጣል። እዚህ ኤክስፖርት የሚለውን እነካለን ማለት ነው። ኤክስፖርት የሚለውን ከነካን በኋላ ኤክስፖርት ኮምፕሊት ይላል። ቀጥታ ኤክስፖርት ኮምፕሊት ያለውን እኛ ይሄ ከዚህ ከSW ማፕስ እንወጣና ስልካችን ላይ ገብተን ጋለሪ ውስጥ ፋይል ኢንተርናል ስቶሬጅ ውስጥ እንገባለን። ከዛ አንድሮይድ የሚል እንፈልጋለን። አንድሮይድ ውስጥ ደግሞ ሚዲያ የሚል እንፈልጋለን። ሚዲያ ውስጥ np.com softwel.sw maps የሚል አለ። እሱን ቀጥታ እነካለን። ልክ ቀጥታ ስነካ ኤክስፖርት ተደርጎ የመጣ እዚህ መኖሩን እናገኛለን ማለት ነው። በምናገኝበት ጊዜ በጎን ባለችው እዚህ 3 ነጠብጣቦችን ተጠቅመን ክሊክ ስናደርግ ብዙ ሰሌክት አለ፣ ሼር አለ የሚል አለ። ስለዚህ እኛ ሼር የሚለውን ነካና በምን ሼር ማድረግ ትፈልጋለህ? ኪውክ ሼር ነው፣ ቴሌግራም ነው፣ ብሉቱዝ ነው፣ ኤክሰንደር ነው እያለ በጣም ዝርዝር ነገሮችን ያመጣል። እኔ በቴሌግራም ነው የምፈልገው። በቴሌግራም ላንዱ ለሚፈልገው ልካለው ማለት ነው። ስለዚህ ዳታችን በዚህ ጊዜ ለሚፈልገው ሰው ሄደ ማለት ነው። ስለዚህ ይሄንን ልክ እንትን እንዳለ እናወርደውና በQGIS ይሁን ኤክስትራክት አድርገን ይሄ ዚፕ ነው ኤክስትራክት አድርገን QGIS ውስጥ ከፍተን ለምንፈልገው ዓላማ እንጠቀማለን ማለት ነው። አጠቃላይ መስክ ላይ የሚሰሩ ስራዎች እነዚህ ናቸው። በደንብ ይሄን ነገር ከሰራችሁ ውጤታማ መሆን ይቻላል። በጣም ቀላል ነገር ነው። በጣም አመሰግናለሁ። ቻናሉን ፎሎ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ቴንክ ዩ